አቤት እነሆ የሰው ልጅ ፈጣሪ በሰጠው ስልጣን ፈጣሪ በሰጠው መልካም ነገር የበታችን መርዳትን ከበታች ያለውን ማያትን ትተው አቤት የሰው ልጅ እንዴት ረግጦት ይሄዳል። እኛ የሰው ልጆች ስንባል መልካም ነገር መልካም ውለታ መዋል ሲገባብን ፈጣሪ በእኛ ላይ በሰው ልጆች ላይ የዋላብንን ውለታ የምንበላ መሆን የለብንም። ተመልከቷቸው ወንድማችን ማስተር አብነት ከበዳን ፈጣሪ ባለበት ቦታ ይጠብቀውና ካለው ከደረሰበት ከህመም አደጋ ፈጣሪ ይጠብቀው። የሰው ልጅ ሁሉም ይታመማል፣ ነገር ግን ፈዋሽ ፈጣሪ ነው። አሁንም አንተ እያደረክ ያለው በጎ ስራህን ፈጣሪ ያይልሃል። በምታደርጋቸው መልካም ስራዎችህ ፈጣሪ ይደርሳል። ፈጣሪ ይድረስልህ። አይዞህን አብሽር ወንድሜ ወንድማችን ማስተር አብነት ከበዳ። አላሁ ስብሓነሁ ወተዓላ ሀል ጀዛኡል ኢሕሳን ኢለል ኢሕሳን የመልካም ስራው ምንዳ መልካም እንጂ ሌላ ነውን ይላል። ላ ወላሂ አይደለም፣ የመልካም ስራው ምንዳ መልካም ነው። እኛ የሰው ልጆች ስንባል መልካም ስራን ከጎን አድርገን በመጥፎ ስራ የምንዘወትር ከሆነን እንግዲህ ምንም አይነት ዋስትና የለም ማለት ነው። ፈጣሪ እንዲረዳን ከፈለግን ፈጣሪ የፈጠራቸውን ፍጡራንን እንርዳው። አቤት ቀናነት፣ አቤት በጎነት፣ አቤት በጎ አድራጎት። ሱብሃንአላህ ሱብሃንአላህ። እንድረስለት። ሁላችንም ደጋግ ኢትዮጵያውያን የሃይማኖት አባቶች ብሔር ሳትለዩ ሃይማኖት ሳትለዩ ፈጣሪን እንድትለምኑለትና ፈጣሪ ሙሉ ጤንነቱን እንዲመልስለት ወደ ቀድሞ ወደ ዘውትሮ ስራው እንዲመለስ ፈጣሪ ጤንነቱን ይስጠው። ፈጣሪ ጤንነቱን ይስጠው። اللهم اشفي اللهم اشفي اللهم اشفي لا شفاء الا شفاؤك። ፈጣሪ ሙሉ ጤንነት ይስጥክ። ከየትኛውም በሽታ ፈጣሪ ይጠብቅክ። ከሰይጣን ተልእኮም ፈጣሪ ይጠብቅክ።